የማይጠቅም ማሪ ማሮለላ አለልሻል ወየየ ነገላ አቤኔላ ላላላ ይበላ ሚሴ ከጌሹ ወቀታ በርባሬ ነው በርባሬ ሰግጥ 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 ለህይወቴ ሰግጥ ለበረከቴ ሰግጥ ለገንዘቤ ሰግጥ 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 ሳምንት አባላይ ናትንሷ በፍቅር ምትገዛው አላቱ ቤት ያለበት ወናዛላ አብሬዘታት አላትኔ ሳትሆኔ በስማ ደረጃ ደረብቀች ኩታ ቀራኒዮ ገባ ወይስ ጎለጎታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ኩል ባለ What's up my family ዲናችሁ አለን ያው እንደተለመደው እናንተ ዘና ፈታ ለማድረግ ያው በቦታችን ከች ብለናል ከናንተ የምጠብቀው ቪዲዮ ላይክ ማድረግ አዳዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ይሳቅታ ፋሚሊ በነዛ መቀላቀል ትችላላችሁ ሰብስክራይብ በማድረግ አወሪያና በዛም ወደ ቪዲዮ let's go እሺ ሳምንቱን ሙሉ ስለማመድ የነበረውን ፕሬዘንቴሽን ሳቀርብ ጀለሶቹ ፊት AI ነው artificial intelligence ወይኔ intelligence oh wow intelligence intelligence ወይኔ ሺ የወንዶች ኪስ ቢ ላይክ ሰማይ ብርዛሊ 10 ብር ብቻ ነው ያለኝ እሺ ስጠኝ በስማ ደረጃ ደረብቀች ኩታ ቀራኒዮ ገባ ወይስ ጎለጎታ አላማም ተብሎ አረሙሉ ቦታ አላማን ጨምረው አላማሩምና ለአንድ ሩብ ጉዳይ ልክ ሲላንተ ባለፈው እንዳልኩ ደውል አረጋ ብሎ ከነቶ ጅልችኩል በንባነጋለታን ካውፋ ትኩል ሂድና ሱባኤ ነፍቼ ነው ባዬ ከሩቁ ለክቼ ደርቢያችሁ ታይ አይኝ አረ በስተመጨረሻ ጤና ይስጥልኝ እሳት አደጋ ሄሎ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው እሺ ምን እንርዳችሁ በእሳት ነደን ከመጥፋታችን በፊት ድረሱልን ምን ነው ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው ወይ ስታሳዝኑ ሰውዬ ትቀልዳለህ ምን እሳቱን አጥፍልን ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው እንባ አለባችሁ የተማሪ እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ ናና አስወጣን እኮ ነው የምልህ ከእነ ማስወጣ ከእሳት ውስጥ ነው ዝም ብሎ መውጣት አለ እንዴ ማለት መውጫ ፈተና አለው ኤግዚት ኤግዛም ግን ግፍ አይደለም ሰሩ ስራ እናንተስ ግፍ አይደለም እንዴ ከ100% ተማሪ 3% ብቻ ነው ያለፈው ስትሉ እሺ ግድ የለም ተጫወትብን እሺ ምንድነው ፈተናው አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው ሜላት ተሳስታል መቅደስ ነው ሰውዬ ቀሉን ተሆናኑና ሰጡን ይቅርታ መውጫ ፈተናውን ወድቃችሁ አውራ ተቀዳ እስካኔ ጂም የሰራው ጀለሲ ዶክተር እዚህ ጋር በጣም እያመመኝ ነው እሺ እንዴት ነው የሚያደርገው እንዴት አደረገኝ አንተ ራሱ እንዴት ነው የሚያደርገው አረ ያበረ ነው የምር ሰማይኔ ፍቅር ላንተ ቴክስት ልካለው ብዬ ተሳስቼ ለአባቴ ላኩላቸው ምን ብለሽ ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው በጣም ነው ያፈርኩት አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው መተናል god damn አባዬ ቴክስቱን አንብቦ ነው እንደመጣው የምን ቴክስት ናፍቃችሁኝ ነው እንጂ መጣሁት እንዴ እኮ አላልኩሽም አባዬ ሲጀመር እኮ ቴክስት አያነብም አንቺም ዝም ብለሽ ታካብጂ ነው በርሶ መጀንጌቴ ምን ፈለክ መሰፈቀል ፈልጌ ነው ባለፈው ሰራውላ አይደል አሁን እንኳን ለእናቷ ነው እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ ለእህትየው ደግሞ በሳቀች ቁጥር አንድ ጥርስ እንዲረግፍባት ከዛ ደግሞ ሙሉ ቤተሰቡ አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል ችግር የለውም ይቻላል ጥሩ ሀሳቦች ነው ይዘህ መጣው እሺ ሌላስ ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበር እንደ ሌሎቹ መጋረጃ የለውትም እንዴ አዎ መጋረጃ እንኳን ትንሽ ተወዶብኝ ነው ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ ገዛለሁ ብዬ ነበር ግን ለምን እንደሚደረግ አሁን ገባኝ እሺ ከጀለሲ ጋራ የፈጠራ ስራ ከሰራን በኋላ ወይኔ ምን ሆንክ ቆጣሪ ፈነዳ
ቆጣሪው ፈነዳ። ምን አረጋችሁት ደግሞ? የክርስቲያን ስጋ ወደ ሙስሊም ስጋ የሚቀይር ማሽን እንሰራለን ብለን ቆጣሪው ፈነዳ። አንተ ማን ነው? ቆይ ውረድ እስኪ ውረድ። የት አለ ግብረ አበርህ ደግሞ? ሞተ። እሱ ሞቷል። በደረው እሺ የሚሰክሰው ጀለስ ታስሮ ምንድነው አንተ ምንድነው ማገባበት ጉድ የለ ወይ ዘበርጋኔ ምን አውቄ በእናትህ ይሄ እጄ ነው ማያመጣብኝ ጦስ የለም እጅ ምን አረገ ወገኝ ዛሬ ከአንዱ ጋር ተጣልቼ ወስጄ በጥፊ ይወጄ ታየው እሺ ንገር ወስጄ በጥፊ ይሏለሁ እንዴ ተሽከርክሮ ያዙልኝ ታርገው ከዛስ አረ መኪና አይደለም ጥፊ ነው በመኪና ነው የተገጨሁት ፖሊስ ጣቢያ ደረሰ ወይ ጉድ እሺ አንተ እንዴት ብመተው ነው አለኝ መርማሪው ላሳየህ አሳየኝ እሱንም ጨብስ አረገው መኪና ነው ይሄ በቃ ይሄ መኪና ነው አለ ሰውዬው አንተ ጅል መተውት እንዳትለኝ ምን ማረግ እሺ ከዛስ እንዴት እዚህ አመጡ ከዛስ ያተወስደው ቢቀጥኝ ጥሩ ያተወስደው ቀጥ መንገድ ትራንስፖርት ይሄ ፌር አይደለም አትሳክቱ ንጉስ ነህ እዚህ ማጠረ እዚህ ተከሳቸው በደንብ ይፈረደበት እሺ ለመጀመሪያ ጊዜ እስር ቤት ስገባ ይድገባ ምን አራቋችሁ በእናታችሁ ለምን ትገባጥሩኛላችሁ ፖሊሶች ምንም ምሳት አቃጥቅቼ ነበር አረ ለምን ትመታኛለህ ምን አረኩሽ አንተ ተንበረካ ቋራል ዝም በል ሻማ ወረድ ቶሎ በል ሻማ ምን ያደርጋል ምንም ሻማ አልያዝኩም ምን የሻማ ወረድ ገንዘብ ነው የተባልከው የሻማ በእናትህ ዛሬ ማርያም አላለች ገብርኤል አራለ ቅዱስ ሚካኤል አራለ ያምን ሻማ ያስፈልጋል አምጣ ተባልካል የሻማ አረማላ ይሳወሪስ ባልማላ ደግሞ ተቀጥቅጣ አይገቡኝ እና ለዚህ ጋር ለምን ትመጡቻላችሁ ማየ በእናትህ የሻማ ታመጣ ምንም አላጠፋሁት እዚህ ቀጣቀጣቀስ እኮ በእናታችሁ ባንካችሁ ተውኝ እኔ የምልህ ከሚስት ጋር የሰርጋችሁ ቀን የተፋታችሁት አሉ አው ግን ታሪኩ ረጅም ነው አሳጥሬ ልንገርህ በሰርጋችን ቀን የሌለ ጦዤ የገባውና ሚስቴን በቤሎ ፋብላ ሰዓት ያንቺም ሰርግ ዛሬ ነው እንዳላልኳት እዛው ነው በቃ ፍቺ የጻፈችው እዛው ሰርጉ ላይ ሚስቴን በሌላ አካውንት እየጀነጀ እንኳን ከጎዳና ስጭ ማስተዳድረው ልጅ አለ ብላ የራሴን ፎቶ ላከችልኝ ጀምር ቶሎ በል ዳቦ ማስታወቂያ እኮ ሰራለሁ ማስታወቂያ እስቲ ጀምር ዳቦ ቤት ጥራታቸውን ያላቸውን ዳቦዎች ምንድነው የምቆርሰው ልትበላ አተ እንዴ ልትበላ ነው እንዴ ምንድነው የምቀምሰው ለማስታወቂያ እኮ ነው የመጣው ተከፈለል ቀምስ ነው ሳልበላ አትበላ ምን ርበለው አፈር ብለ ርቧል እንዴ እናት ያልበላሁትን አላቅላችሁ እንዳትበሉሽ ምን ማለት አይሆንም ይጣበና አይ ተሞክሮ ነው ማስታወቂያ የምሰራው ተሞክሮ ነው እሺ አረቄ እንዴት አይቻልም ብለሽኛል ነበር እንዴ ካልፈለክ መመለስ እችላለሁ ህይወት ማናት ህይወት እዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው ከፋትንኝ ጨለለ ዶክተር የመጀመሪያ ልጅ ነው እንዴት ነው የሚያደርገው ማስተጫዋቾች ስም ይጠራል ካላወቅ እንቅልፍ ማሽን ሳንፈልግ እኮ ቲፎዞ አረገን ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራን ማሪኖ ታካሽ ምንድነው እነቆ አይቻላ አንተ ራሱ ማን ነው እኔ አላውቅም አንተ ራሱ ማን ነው ኩቤት ላስቀምጥልኝ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ ሰራውት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ አብደላ የበላ ነው ብላ ፒኤችዲ ተጠቀም ብላ አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አራ ባላ አምጣው ጋይዱ አምጣው አራ ባንስ ረፍት እንውጣቆ አራ ረፍት ቤላ
እና ያምራል እኮ ጥርስሽ። ለምንድን ነው የምትሳቀቂው? አንተ ነህ እኮ ያስጠላል ያልከኝ። ኧረ ያስጠላል። በአንድ ጊዜ እንጂ በይ ላሳይሽ። እንዳንቺ አይነት ቆንጆ የሆነች እንትን አለች፣ ራፐር ሴት አለች። አሳይተኸኛል። ብሬስ ያላት ያቺን አይደለም። ቆይ ላሳይሽ። አንቺ የምትመስል ቆንጆ ሴት ላመጣ እኝ በአንድ ጊዜ ግድ የለሽ እኝ አንድ ጊዜ አሳይተኸኛል። እባክህ ደጋግሜ ባየው እራሱ አይሰለቸኝም። አባቴ ሙት ያምራል ጥርስሽ፣ ግን ዝም ብዬ ስጫወት ነው። ትገርማለህ። እሺ ጉራጌዋን ቸከስ ከዚህ በኋላ አልፈልግሽም ስላት ደውላለህ። ሸሌ ቦይ ባለጌ ዶርነፊ ተቃሉኝ ሱጤው ሲራ አይማረካ ሱጤ ቆሻሻ ማያስረግፍ ሱጤ አረለ ያገን እዚህ ጋር ወላይተኛ መሰለኝ እያወራች ያለች ጅላስ ተዛዝቷል። ጉራጌ ያለበት ቦታ ግን ነገር ተመችቶኛል። ራምቦ ውሃ አልቆብናል። ምን ተሻለን? ግን ራምቦ ለውሃ ጥም ብለን የሀገራችንን ሰላም ሳናስከብር አንመለስም። እኔ ቀድቼ እመጣለሁ፣ አንተ ሂድ። ይሄ ፊልም እያለ የውጭ ፊልም ራሱ ሬኮመንድ ባረጋችሁ የኢትዮጵያ አርት ታዘበኛለች። ነገ እንግዲህ እሑድ እንደመሆኑ መጠን የፊልም ሬኮሜንዴሽን ነው ይዤላችሁ የመጣሁት። የአብዛኞቻችን የኢትዮጵያ ሕዝብ ልብ የገዛውን ያንጠለጠለውን ኢነ ቾክ ሆልድ የያዘንን የነ ጳውሎስን የሚገርም ፊልም ነው ሪኮመንድ ማረጋችሁ። ነገ እውነት ለመናገር ፓርት 9 ተሰርቆ ወጥቷል የሚል ጭምጭምታ አለ። ሆፕፉሊ ውሸት ነው ብዬ አስባለሁ። ቢካዝ በጣም የተለፋበት ስራ ነው። በጣም የሚገርም ፕሮዳክሽን ያለው ሜላት እኔ እንደ ሜላት ካራክተር የሚያስፈራኝ ካራክተር አለ ብዬ አላስብም። ሜላት በጣም ትችያለሽ፣ በጣም ጳውሎስም በጣም ጎበዝ ነህ። እንደዚህ አይነት ፊልም ለኛ ስለምታቀርብልን በጣም እናመሰግናለን። እና እሑዳችንን በምናሳልፍ ለምትሉ ሰዎች ከታች ፔጃቸውን ሜንሽን አደርግላችኋለሁ እንዳያመልጣችሁ። ጳውሎስ ግን በርቱ እላለሁ። ሄዳችሁ አይታችሁት ደግሞ ኮመንት ላይ መታችሁ ንገሩኝ። እንዴት ነው ወደዳችሁት ወይ የሚለውን ንገሩኝ። Yo, Paulos Demike, what's up, man? I just want to let you know I love what you're doing. You're crazy talented, bro. The videos, the vibe, all of it, fire. Please drop the next part. We need it out here. Keep pushing, keep creating, and I'll be watching.